entertainment. ምንድነው ጮክ ብላዬ? አትሌት መልማይ ነህ እንዴ? ልታመልጥ አስበሃል እንዴ? አካሄድ እንደዛ ይመስላል። የለም ለማረሚያው ፈርሜ። አያያዝ ግን ለጤና ብቻ አይመስልም። ምንድነው ጆሮ ነህ እንዴ? ዘመድኩን እባላለሁ። እዮ አንተማ እዚህ ብቻ አይደለም የምታውቀው። ቸሬ ጋር ቸሬ ቸሪ ማለት እሸቱ? አዎ። ከመላው ዓለም ያቆራረጠኝ ሳይንስ አንተንም ግደለው ብሎ ላከ። ጨካኝነቱ ካንተ ይልቅ እኔ ላይ የባሰ ነበረ። በጣም አመንኩ እባክህ። እኔም እንዳንተ እሸቱ ሰለባ ነኝ። አነካክቶ ነው እድሜ ልክ ያስፈረደብኝ። ሰው ማመን መቼ እንዳቆምኩ ልንገርህ። ከዚህ በኋላ አጠገቤ እንዳትደርስሽ።
ሄሎ ሄሎ ይኸው መውጫ መንገድ አግኝቻለሁ። ስትል አንቺ ጠፍጠፍ ቀልዴን አይደል? ምክሬን አልሰማም ብለህ ዛሬ ደግሞ እርዳታ ይፈልግ መጣ። ይኸውልሽ ለማንኛውም ነገ እንገናኛለን። እና ለእኔ ምን ጥቅም? በቃ ልዘጋው ነው። ወንድም ጋር ለምን አለው? እሱን እዚህ መክተት አልፈለኩም። ያሺባ አሁን ጉዱ ፈላ። አንድም የምወጣው ለሱ ነው። እኔም የምረዳ ለሱ ብዬ ነው። ልጅቷ ትመጣለች እንዴ? የሞተች መስሎኝ። ተደባብራችኋል? ፈርቂ ታብኛለች። ያውም ያንን በጭ አሁን ከዚህ ወጥተህ እሱ እንድትገልልኝ ብቻ ነው የምፈልገው። ቃል ደግሞ ገብተልኛል። በድጋሚ ቃሌን ሰጠሁሽ። ስራዬ ምንድን ነው? ይኸውልሽ መውጣት የማይችል እስረኛ አለ። የእሱን ትዕዛዝ ነው የምትፈጽመው። ስትል አንቺ እሱ የሚልሽን ካደረግሽ የተጠየቁትን የዋስትና ገንዘብ ይከፍልልኝ። አንተ ደግሞ ለእኔ ተስማምቻለሁ። ስለምተማመንብሽ ነው ለዚህ ስራ የመረጠሽ። አሁን እኔ ምን እንዳደርግልኝ ነው የምትፈልገው? በምሰጥሽ አድራሻ ትሄጂና ገንዘብ ታመጫለሽ። እሺ ሰላም ነው? እንዴት ነሽ? እንኳን ደህና ቆይሽ። እሺ ቀጣዩ ስራችን እንዴ? ቃልስ? ድርሼን ላስመልስና መላውን አቀበልሻለሁ። እኔ ገንዘብ አልፈልግም። እሱ እንድትገልልኝ ብቻ ነው የምፈልገው። አልሳካ ብሎኝ ነው እንጂ ራሴው ገለው ነበር። በቃ እንሂድ።
አንቺ ቤቷን አሳብደሻል። ቆይ አንተ ለምን መጣ? እዛው ይግባኝ ጠይቀህ ስርዓት እንዲያራዝሙ ላጠይቅም ነው? እባክህ መንገድ ላይ የሆነ ቢጫ ፌስታል የያዘ ሰው እያዩና እሱን አስገብተው እኔን ደግሞ የእስር ቤት ጥበት ስላለ የማስፋፊያ ፕሮጀክታችንን እንደጨረስን እንጠራለን ብለው ዋናው መጠየቃቸው ነው። በዘመድም ቢሆን እንዲያስገቡ ሞክራል። አልናፈኩም? እንዳንተ ስራ ቢሆንማ እንኳን ላበላ ውጪ ነበር ተዋፈደረኝ ነው። ገርምሰን ዳቡና ነው ባባ ስልክ ተደውሎ በቃ ላይ ያለው ቆይ ልብስ የመቀየር ብቻ እኮ ነው የቀረኝ። ወይኔ ፈጣሪ ከእስር ቤት አውጥቴ የመኪና ሲሳይ ታደርገኝ። ወንድም ተጎዳ። ምነው የኔ ልጅ ተፈቷል። ማን ነው የተፈታው? እዮብ ተፈቷል። ይሄ በጭራሽ ሊሆን አይችልም። ከግቢ መኪና ሳወጣ አላየሁትም ነበር እና ገጨሽው? እስካሁን እጄ የተንቀጠቀጠ ነው። ይኸውልሽ የኔ ልጅ እስኪ እኔ ገድየው ነበር እኮ። ድጋሚ አጠገብሽ ላይ እንዲደርስ አላደረገው። እረሳሁት። ለምንድን ነው ተመልሶ የመጣው? ታዩ በቃ እርሹስ። እኔ ብተው እሱ የሚታየኝ ይመስላል። ሁለተኛ ቤተሰቦቼ ላይ ድርሽ እንዲል አላደረገውም አልኩሽ። አሁን ላይ ምን ማድረግ እንዳለብኝ ማሰብ እያቃተኝ ነው። በቃ እንዲያው አታስቢ። ከዚህ ሀሳብ ወጣ እንድትይ አንድ ጥሩ ቦታ ይዤሽ ነይ ልጅ እንምጣ። አይዞሽ አይዞሽ። እዚህ እንደምትመጪ ታውቆኝ ነበር። እንኳንም የሀብታም ልጅ አድርጎ አስቀረሽ። እየረገምከኝ ነው እየመረክ። በዚህ ላይ ትንሽ ስልጣን ቢሰጥሽ
እንደ ሂትለር ሰው ትፈጪ ነበር። እሺ አንተ ማን እንበል? ሞሶሎኒ? ሌባ? አቤት መስረቅን ሳቆጣህልኝ እንጂ ተወጂ ነበር። ስራ ጥቼ አንተን ታየኝ እኮ የሚፈቀር ሰው ጠፍቶ እዮብዬ እወድሃለሁ ቅብጥጥር ሰው ስል ታውቆኝ ነበር። ሞኝና ምንም የምታውቀው ነገር የለም። ምን ሆነሽ? ባትጃጃል ጥሩ ነው። የአይነት ስሜት አክትሟል። ሰው ስኔቱ ከቦት የለችም። ደግነቱን የሚተውኩሽ ቦታ ልፈልግሽ አልመጣሁ። አትፈልገኝ። ብታውቂ እኔና አንቺ ህይወት ውስጥ እስካሁን እውነት ብሎ ነገር አልተከናወነም። አይ ተከናውኗል። ቢያንስ ፍቅረኛ ቀይሬያለሁ። ለመጋባት ዝግጅታችንን እየጀመርን ነው። በቅርቡ ተጠቃለን አንድ ላይ መኖራችን ስለማይቀር እንዳትለፋ። ምን አለፈኝ? ቀድሞውንስ የኔ ያልነበርሽ? ነበርሽ ነው። አሁን ደግሞ የሌላ የሚለወጥ ነገር የለም ማለት። ሶስት የምትወለጂ ዕጣ ፈንታሽ ከኔ ጋር ነው። ድጋሚ መወለድ ሳያስፈልገኝ እኮ ያንተ አለመሆኔን እያረጋገጥኩልን። አላመንከኝ? እስኪ ሙት በይ። ያማረህን አንተ ታውቃለህ። እኔ ግን ባዶ እጄን አልምልልኝ። አረ ከእስር ቤት ስወጣ እኮ ነፃነቴን እንጂ ተላላፊ በሽታ ይዤ አልመጣሁም። ማይልኝ በሰርግ መጥሪያ ካርዴ ነው የምልልህ። የጸጌ እሸቱን ለሰርጓ ተጠራው የሚለውን ዘፈን ለመስፈን ያብቃ። እስኪው ምን ትጠብቅ ነበር? ይኸው መፈታቱን ታውቃለህ እንዴ ጋሽ? ድንገት እኮ ነው የሆነው። ሁልጊዜ ምን እያልኩ ነው ነበር? ይኸው ሁሌም የተጠመደ ፈንጅ እንደሆነ ጋሽ። ይኸው ፈነዳ። ሰነፍ ነሽ። እሺ ጋሽ፣ ያ እስክሪብቶ አመመኝ ጋሽ። እስክሪብቶ ምን? አመመኝ ጋሽ። በዚህ እስክሪብቶ ቼክ እየፈረምኩ ስሰጥ ትቀበላለህ አይደል? ጋሽ ትሰማኛለህ? አዎ ጋሽ። አሁን ይሄ ፈንጠርጣሪ እኔ ጋ ሳይመጣ ሂድና እንደምንም ብለህ አጥፋው። እሺ ጋሽ። እሺ እሺ አትበለኝ። እሺ እሺ አትበለኝ ጋሽ። ሂድና ምልህን አድርግ። ያለበለዚያ የእሱን ቦታ አንተ ትቀይረዋለህ። እሺ ጋሽ። እሺ እሺ ጋሽ። ምን ፈለክ? የት ነሽ? ንገሪኝ። ሁሉንም ነገር ልነግርሽ እፈልጋለሁ። አንተ መልስላት እንጂ። ለምን? ሂሩት እኮ ናት። አዩባ እኔ እስከ ዛሬ ድረስ የቆየሁት ዩኒንታ ምናምን የሚባለው ነገር ገድዬ ነው። ተርፌን እንጂ ዋናዬን በልቼ አላውቅም። ተመቸኸኝ ሜስ። አሁን ይሄ አንተ ወንድም ይመስላል? ከዋና እስከ ትርፍ የሚበላ እንዴ? ምንድነው? ልታካክጂኝ ነው እንዴ? አንተ ይለየልህ ሞኝ ነህ። በቀላሉ ሰው ታምናለህ። እምነት ደግሞ ይሄ ዋጋ እያስከፈለክ ነው። ይኸውልህ እኔ አንተ ህልም ውስጥ የለሁበት። አንተ ባልከኝ በኩል ብጓዝ ኖሮ ይሄን አልማርም ነበር። እሺ በእናታችሁን ነገር እንጠጣ። እኔ ቀጠሮ አለ። የተበላቁ እጣ ወጣቱ ችግር ነበረ። በህይወት ላይ ይግባኛል መሰለህ። አንዳንዴ የራስን መብት ለማስከበር የሰውን መጣስ ግድ ይላል። ለምን አትዋቸውም? አይፈልጉ በቃ ተዋቸው። ያለ ትርፍ የምትሆነው ነገር የለም። ቢያንስ ዋናዬን መያዝ አለብን። የፈጠነ ኪሳራ ከትርፍ ይቆጠራል ሲባል አልሰማ? ቶሎ ብለህ እኔንም ቃል ፈጽምልኝ። የምን ቃል? ይሄ የኛ ጉዳይ ነው። እኔን ግን በዚህ ጉዳይ ውስጥ እንዳታስገቡ። እኔም ጨርሻለሁ። እኔም እንድትሻሙብኝ አልፈልግም። ጠላቶች እኮ እንብላ ማለት እኮ የሚያውቁ አይደሉም። መጥ አይሰማሽም እኮ። እሺ ለነገሩ አትፍረድበት። እድሜውን፣ ገንዘቡን፣ ፍቅረኛውን በአንዴ ነው የቀሙት። ቢገላቸው ለእኔ ግን ሁሉ ነገር እርግፍ አድርጎ ቢቀመጥ የሚያተርፈው ነገር ነው ይበልጥ። ትጠጣለህ? እበላለሁ። ና እንሂድ። ምን ልታጠጪኝ? አረ ትበላለህ። ምን አለ ግን ቀድሜ ባወቅኩ ኖሮ። ያው አሁንም እኮ አረፈደ። ና እንሂድ።
በህይወቴ አንድ ቁም ነገር መስራት እፈልጋለሁ። የምርሽን? አዎ። በይ እኔን ጋብዥኛ። ጀርባሽን ትሰጭኛለሽ ብዬ አስቤ አላውቅም። በእኔ ቦታ ብትሆን ምን ታደርግ ነበር? እስር ቤት መጥቼ ጠይቅሽ ነበር። እንደ ሞትኩ አድርገህ እርሳኝ። እሺ ልትበቀለኝ ነው የመጣው? ያው ባይገርምሽ የምነግርሽ ነገር ህይወትሽን የሚለውጥ ነገር ነበር። ተስፋ ስቆርጥ ነው የደወለልኝ። ባይደውልልሽ ምን ልትሆኚ ነበር? ታውቃለህ፣ ሁሉም ነገር ሰልችቶኝ ነበር። ሁሉም ነገር የማንም ልጋጋም ሲሰድበኝ ኖሯል። ግን ሸርሙጣ ተብዬ የምሰደበው እኔ ነኝ። የፈለገኝ ተኝቶኝ ይሄዳል። ሌላው ደግሞ ይሰድበኛል። እኔ እኮ ያስቀየምኩት አንድ ፈጣሪ ነው። ባሌን ባሌን አለ። ቆይ ለምንድን ነው ይህን ሁሉ ነገር ለእኔ የምነግሪኝ? ቆይ አንተ ሰው ስሜት ይገባል? አዎ ይገባኛል። አየህ በእድሜ ይበልጣል። አንተ ደግሞ በአስተሳሰብ ትበላኛለህ። እና ቁርስሽ ላይ ልበይኝ አሰብሽ? ዝም ብዬ ሳይ ታናሽ ወንድሜን ትመስለኛለህ። እንዳንተ ቀልጣፋ ባይሆንም ግን ንቁ ተማሪ ወንድም ነበረኝ። ነበረኝ ማለት ነበረኝ ነው። ያ የውሻ ልጅ እናቴን ገደለብኝ። በሰዓቱ ደግሞ ወንድሜንም አግኝቶ ስለነበር እሱንም ገደለብኝ። ቆይ ለምን? የእናቴ ወንድም ነው። ለውርስ ብሎ እናቴንም ወንድሜንም ገደለብኝ። ሰውየው ግን አሁንም አለ እ የኔም የዩባም ጠላት አንድ ነው። እሸቱ ነው እንዴ? አዎ እሸቱ ነው፣ እሸቱ ነው። ይሄ የውሻ ልጅ እናቴንም ወንድሜንም ገደለብኝ። እኔንም እዚህ ህይወት ውስጥ እንድገባ አደረገኝ። ባዶዬን ብቻዬን አስቀረኝ። እሸቱን እገድለዋለሁ፣ አልለቀውም። ልቀቀኝ! እሸቱን እገድለዋለሁ፣ አልለቀውም። እሸቱን እገድለዋለሁ፣ አልለቀውም። እሸቱን አልለቀውም። አረ ዮባና ሂሩት ደህና አይደለችም። ያ ራሱ ባር ነው።
ናሽ እሸቱን አለቀውም። ህይወቴን ያበላሸብኝ። ሲጋራ ስጠኝ። እሺ ገዝተልኝ ነው ሲጋራ። እሺ ሩት ያመጣልሻለሁ። ሲጋራ አምጣልኝ። እሸቱ የእናትና የወንድሜን ደም አስመልሳለሁ። ባዶ አደረገኝ። ወይኔ እሸቱ እገላለሁ። ምን ሆነ? ያው ያያት አይደል? እሸቱ እንግዲህ አይደል? ወይኔ ልግደለው። እሺ ተረጋጊ። እገለዋለሁ፣ አልለቀውም። እሺ ተረጋጊ በቃ። እሸቱ እንግዲህ አይደልኝ። እሺ እሺ በቃ ህይወቴን እኮ ነው ያበላሸው። ተረጋጊሽ። እሸቱ እንግዲህ አይደልኝ። በቃ እንግዲህ አይደልኝ። አልለቀውም። ህይወቴን ነው ያበላሸው። እንዴት ነው? ሰላም ነው? ቤት ሰላም ነው? አንዴ ታስደውኛለሽ? ብራዘር ይቅርታ፣ ስልኬ ካርድ ጨርሶብኝ። እዚሁ ጋር የትም አልሄድም። አስደውኝ አንዴ። እዚሁ ነኝ፣ የትም አልሄድም። ሄሎ ብሮ። ወንድምህ ለጊዜው እኔ ጋር ነው። ማነህ አንተ? ደሳለኝ። ደሳለኝ? ቆይ አንተ ጋር ምን ይሰራል? መቀመጥ አልቻልክም አይደል? ያው የማታሸንፈውን ጨዋታ አትጀምር። ዘግይተው ነው እንደሚገባ። ጨዋታውን ከጀመርክ እኮ ቆይ። የቱንም ያህል ነገር ቢሆን በማይነካ ነገር ነው የመጣብኝ። አይ እንግዲህ እንድትደነፋብኝ አይደለም የደወልኩት። ደግመህ ሰው ሲያጠግብህ ድረስ የምታጣው ነገር ከዚህ በፊት የከፋ ነው የሚሆነው። እሱን ተወውና መጨረስ የምትፈልገው ነገር ካለ ከኔ ጋር ጨርስ። ለአሁን ጨርሻለሁ። ቀጣይ የሚባል ነገር ግን ምንም የለም። የሚፈጠረው ነገር ምን እንደሆነ ስለማላውቅ ቃል አልገባልህ። ወንድሜን ግን ተወው። እሱ በአንተ ነው የሚወሰነው። እሺ አመሰግናለሁ። እሺ ኧረ ሌላ ጊዜ እመጣለሁ። ባይሆን እቺ ያጃ የካርዶ ኧረ ያሽ አመሰግናለሁ። እሺ እመጣለሁ። ስማሚስ ደህና ነህ አይደል? ተመስገን ነው። እስካሁን አዙሩ የሚደፋ ጫማ አላጋጠመኝም። ቀልዱን ትደርስበታለህ። አረ ብራዳው ደህና ነኝ። ቆይ ምን ሆነህ? አሁን በስልክ ያወራህ ልጅስ? የምን ልጅ? ተው በቃ።
ለምንድን ነው አንዴም እንኳን ወንድሜን ዞር ብለሽ ያለየሽ? አንተ ከወጣህልኝ ወንድም ለኔ ምን ነው? ምንም ጠላትሽ ቢሆን ሜስ እኮ ገና ልጅ ነው። ይሁና በፈጣሪ ምንድነው ልብሽን እንዲያደነደነው? እድሜ ላንተ መጨከን እንዴት እንደሆነ አስተምረኸኛል። እኔ ለማንም ጨካኝ ነኝ አላውቅም። ያለፋበትን ገንዘብ ከሰው የሚወስድ ሌባ ካልተባለ ማን ሌባ ሊባል ነው? ሌባ ስትኝ አቤት አልኩ። ምንድነው አስር የመደጋግኝ? ከሌባ ጋር መታየት ስለማልፈልግ እና ደሳለኝን ልጥራልሽ? ምን ማለት ነው? የፈጠንሻል መሰለሽ? አንተ እስር ቤት ስገባን ያለን በቃኝ ማለት ነበረብኝ። እኔን እንደምታክኝ እሱንም አቀፍሽ። እረፍ። እኔን እንደምትስሚኝ እሱን ሳምሽ። ተውዮ ያው ነገሩን ስታቂ ትጸጸቻለሽ። እሺ ወጣ 12 ቁጥር ወጣ። ሜስ እድለኛ ሆኖ ተጠናቋል። ተዘነጠለ። አንበሳ እንኳን ደስ አለሽ። ይመችሽ ይመችሽ ይመችሽ። ያው ቼክ አድርጊው። አባይ እሳቴ እፈሽ ሚቻ እዛ ጋር ያሉ ልጅ አይሿ ሂጂና አፈርድም ያሉ ይሄ አራው ምኑ ይመጣ አፈርድም ያሉ ያው ትእዛዝ ነው። ምን ይደረግ እንዳይነሳ ነው። አልፏል ወንድሜ፣ ምንም አያስፈልግም። ከዚህ በኋላ ነው ያለውልሽ። አንተ አለ ብዬማ ተስፋ አላደርግም። ለምን ሚስ? ተስፋ አድርጌ የተጎዳሁባችሁን ቀና መርገም አልፈልግም። ነገ ትታሰር አትታሰር በምን አውቄ ነው ባንተ የምትተማመነው? ለነገሩ ልክ ነው። ማንንም ማመን አያስፈልግም። በአንተ ግን እርግጠኛ አድርጌ ያሳያለሁ። ታሳምርልህ። በስመ አብ። አንተ ቆይ ለምንድን ነው ጫማው መገዛው? እስር ቤት ሮጥበት ነበር። ሩጫ ብቻም አይደለም ውስጥ እግረን ከሚጎዳው በፊል አላማ ገርፈዋል። እሺ ከመቼ ጀምሮ ነው አሳሪ ለእስረኛ ማዘን የጀመረው? ምኞት ነው ብሩ፣ ምኞት። ምኞት ቢሆን ኖሮ እስካሁን አልፈታም ነበር። በላው ልቆ ይጣል። ይሄ መጠረቅ ሲሆን መቀየር ነው ያለበት። ባልና አንተ ብሱባል በቃ ና በቃ ደህና ነሽ ወይ ታዲያ? አንተ ከቀብር ነው እንደመጣው? ወዲህ ሲልኩኝ ነበር ጋሽ። እስኪ አንቺ ቅጅኝ። ድገኝ። አገኘው? አላገኘሁትም ጋሽ፣ አልቻልኩም። እኔ እንድፈልግልህ ነው እንደምትፈልገው? እኔ እንደሆነ እዚህ ነው ያለሁት። ሳይጠሩት አቤት የሚል ሰው እንደማልወድ ታውቃለህ አይደለ? ይዤ አንቺ
ቁጭ በል። ይሄ ወንድሜን ስትከታተሉት ስለነበረው ትንሿ ክፍያ ናት። ቤት አለ ኢዳን ተጣጥበና እሺ ጥጋብህ ጨምሮ ነው የወጣው። ይበርድልሃል ብዬ ነበር። ፈሪ ነው በካዲነቱ የሚቀጥለው። እንኳን ደህና መጣ። በደህና እንኳን አልመጣው። ታስታውቃለህ። ድርሻዬን ለምንድን ነው ለወንድሜ ያልሰጣችሁት? እንደ ካድነው አላወቅም እንዴ? እኔን እስር ቤት መወርወራችሁ ሳያንስ ለምንድን ነው ወንድሜን የምትከታተሉት? ወራሽና አስወራሽ እንዳይገናኝ ፈልገን ነዋ። እኔ ቆይ አንዴ ልዛቅበት። ታስቀኝ። የጠየቅኩህን ጥያቄ መልስልኝ። የጠየቅኩህን ጥያቄ መመለስ ከተሳነ በገዛ ፍቃዴ እንደምወስድ ላረጋግጥልህ እፈልጋለሁ። ሞክረኛ። ለምንድን ነው ስራ የምታበዛብ? ጋሼን ተወውና እኔን እያየህ አናግረኝ። አንተ ለምን አትሆኝ? ከራስ ፀጉር እስከ እግር ጥፍር እስከምመታ ነው እንዴ የምትጠብቀው? ከዚህ በኋላ ፊቴ ባገኘ በዳይፐር እንድትሄድ ነው ማድረግ። ተቀመጥ። አንተኛው ደግሞ ድርሻዬን በፍጥነት እንድታመጣ። ሂድ በቃ ላም። አንተ የንግድ ባንኩን ህንፃ የምታክል ሰውዬ ሙሉ ቀን ሲመታ ያዋል። ሶስቴ ሞክሮ ሶስቴ ምታ። ምን አይነቱ ጀዝባ ነው በእናትህ? ይብታውን ይብታ ባለቂ። ሶሲ ማስተባበያ አልፈልግም። ምን ማስተባበያ ያስፈልገዋል? አንድ ጥጋበኛ አህያ ረግጦኝ እኮ። እስቲ እሱን አይደል እንደዚህ ያደረገ? ድንገት እኮ ነው ሲመጣ አላየሁትም። ዞር ስል ለካ አፍንጫዬ ስር ደርሷል። ሽል አትለውም ነበር? ሽልማ ብዬው ነበር፣ ግን በቦክሱ በኩል ነበር ሽል ያልኩት። ጥጋቡ ግን ታስሮም አልበረደለትም ማለት ነው። ትንሽ የከበደኝ ጋሼ ፊት መሆኑ። እሱ ጥርሱ ከገባ ከባድ። እንዲህ እንዳደረገኝም አለቀው። ክብሬን ሳላስመልስ አልተኛለት። በፈጠረቱ ተው እንደዚህ ያደርጉኝ ልተው መቼም አለቀውም። አይገርምሽ? ሱሲ ፈርተሻል እንዴ? የተሰማን ነው እንዴ የምጠይቀኝ? ወይስ ልትነግረኝ የምፈልገው ነገር አለ? ሱሲ ምንድነው ማፍቀሬን ከነገርኩሽ እኮ ቆይ። ከዚህ ውጪ ምን ልነግርሽ ይችላል? ብቻ አይመስለኝም። የሰሞኑ ሁኔታችሁ ምን ሆነ? አንተና ሽንግን ያስጨነቃችሁ ነገር የለም? ምን አለ? ምንም የለም። ውሸታሞች ናችሁ። እሱንም ስጠይቀው የሰጠኝ መልስ ካንተ ጋር ተመሳሳይ ነው። ሶሲ አጋጣሚ ሊሆን ይችላል እኮ ሶሲ። ስራችን ህይወታችን የጋራ ከሆነ ቆየ። ታዲያ የጋራ ቋንቋ ቢኖረን ምንድነው ክፋቱ? እኔ ግን የጋራ ስራችሁ የፈጠረባችሁ ተጽዕኖ አይመስለኝም። እና ከዚህ ውጪ ምን ሊሆን ይችላል? የተጠና መልስ ነው የምትሰጠኝ። ሶሲ ለምን ዙሪያ ጥምጥም ትሄጃለሽ? ቀጥታ መጠየቅ የምትፈልጊው ነገር ካለ ቀጥታ ጠይቂ። እሺ እዮብን ምንድነው ያደረገው? እዮብ አትበኛ። 10 ጊዜ እኮ ነው የምልሽ። እንዴት እንዳደረገኝ አይሻርነ እንዴ? ደግሞ ምን አደረጉኛለሽ? ጠይቂም ብለህ ጠየቅኩ አይደል? በቀጥታ
ካንተ መልስ እንጂ ጥያቄ አይጠበቅ። ሶሲ የምትይው ሰው ስሙንም ለመጥራት ተጸይፈዋል ማለት እዩብ ለምን እንደታሰረ የታወቀ ነው። ተፈቶ ማምለጡ የሱ ጉዳይ ነው፣ ምንም አያሳስበኝ። ታዲያ ለምንድን ነው እሱ ከመጣ ቀን ጀምሮ የሚያተረማምሳችሁ? እና ከሌባ ጋር ህብረት ማድረግ አለብን? አንቺ እሱን ስታይ አልተረበሽም? እና እንደናንተ ግን የሚያስደነግጠኝን ስራ አልሰራም። ምንድነው የሰራነው ስራ? ምን አውቃለሁ። ምንም ካልሰራችሁ መጀመሪያ የነበራችሁ ግንኙነት ሴት ሄደ። እሱም በገዛ ፈቃዱ በጣጥሶታል። ለዚህ ምን ሱስ ሰውየው እኮ እሸቱ ነው። ሲወስድብሽ እኮ ማስተዛዘኛ እንኳን አያስቀርልሽም። አንተ ነፃ እንድትወጣ እኔ ምን ልስራ? የምርሽን ነው? እሸቱ ነው እንዴ ላከሽ? አይደለም። እሱ ቢልካኝ ኖሮ እዮብ በህይወት የሚኖር ይመስልሃል? እሸቱ እኔንም በድሎኛል። አሁን እኔ እሸቱን የሚገልልኝ ሰው ብቻ ነው የምፈልገው። እዮብን ማመን የቻልኩት በስንት ጊዜ እንደሆነ ብታውቂ መጠራጠሪያ ያስከፋሽ። የእናቴና የወንድሜን ሞት የሚበቀልልኝ እዮብ ያውቃል? ካመነሽ ሞክሪኝ ያለኝ። ውሸት ግን አልፈልግም፣ እከፍልሻለሁ። ሰውየው ልብህንም አጭበርብሮታል እንዴ? እኔ ካንተ ምንም ነገር አልፈልግም። ገንዘብም ምንም እንድትከፍለኝ አልፈልግም። ለገንዘብማ ገናዬንም ሽጬ የማገኘው ነገር ነው። እሺ ምን እንደምታደርጊ እነግርሻለሁ። እንደ ራሴ የማምነው ሰው ነው። አሁን ላይ እንደ ልቡ አይንቀሳቀስም። ልጁ ትሆናለች የምታቀብልሽ። ምንድን ነው ማመጣው? እሱን አልነግርሽም። አንቺ ላይ ቢደርሱ እንኳን ያ ማምለጫ ያገኛል። አልጣሽ ከኔ ሁሌ አንደለሽኛ ካሌ አልኩኝ አንቺ ለግሌ አንደለሽኛ ካሌ አልጣሽ ከኔ ሁሌ አንደለሽኛ ካሌ አልኩኝ አንቺ ለግሌ። ምን ፈለግሽ? እሸቱ እየተጫወተብህ እንደሆነ ምንም አይገባህም? እሸቱ ትላለች እንዴ? ታዲያ አንቺ ምን አገባሽ? ምን ይመስለው ሲያስጠላ ጅላም ጅል የመንደሩ ውሻ ታይንኩና ዛሬ ተመለሻቴ ፍቅሬ አልሆነልኝማ። እዮብን ዛሬ አግኝቼው ነበር። ለምን እንደታሰርኩ እነግርሻለሁ ላገኝሽ ብሎ። ያ የተለመደ ቅጥፈቱን ነገርሽ? ኧረ እሱ ተይ ምንም አላለኝም። ራስሽ እኮ ነው ደውሎ ቀጠረኝ ምናምን ያልሽ። ዋሽቶኝ ነው። ምን ማለት ነው ዋሽቶኝ ነው ማለት? ጓጉቼ እንዳገኘው ነው ያንን ያለኝ። ይኸውልሽ አሁን አንቺ ትኩረትሽ ሙሉ በሙሉ መሆን ያለበት ደሳሌ ላይ። ያ የማይረባ ሰው ነው እንዳታስቢ። እኔም ላገኘው አልፈልግም። ዝም ብሎ ላገኝሽ እያለ እያጨቀጨቀኝ ነው እንጂ። አላልፍ የሚል ከሆነ ደግሞ ጣቱን እቆርጥለታለሁ። አትቸገር፣ አላገኘው። ግን እዮብ ከኔ ይልቅ ለእናንተ ስጋት የሆነባችሁ ይመስለኛል። እኔ ላይ ማንም ሰው ስጋት ሆኖብኝ አያውቅም። ታዲያ ቅጣቱን ጨርሶ የወጣ ሰው እንዴት ጉዳያችሁ ይሆናል? አባ ራስሽ እኮ ነሽ እየተንቀጠቀጥሽ እያወራሽኝ ያለሽ። ለልጄ ስጋት የሆነን ሰው ዝም ማለት አለብኝ ወይንስ አሁንም ትወጂዋለሽ? እሺ ነይ እንጂ ደሳለኝን አስተናግጂው። በስሎ ቀርቧል። ከዚህ በላይ ህፃን አይመስለኝም ፈትፍቼ የማጎርሰው።
በአንቺ ፍቅር ህፃን ብሆን ምን አለበት ሶሲ? ያላቻ ጋብቻ ይሆንብህ ሶስ ጋሽ ደግሞ ምንድን ነው ይዘህ የመጣው? እንዴ ተው አታውጣ። ምን ሆነ ነው በዚህ ዘመን እንደዚህ አይነት ንብረት ይዘህ ትመጣለህ? ስለዛ ሌባ ጉዳይ እያወራን ነበር። እዮብ የዚህ ልጅ ስም አልሰማበት የት አባቴ ልሂድ? አንተ ከምትሄድ እሱን ብታሰናብተው አይሻልም? ምን ጋሽ? አንተ ከምትሄድ እሱን ብታሰናብተው አይሻልም ወይ? ምን እያልከኝ ጋሽ? ቢያንስ እንኳን ለእኩልነት አልተጫወትም። ይሄ ልጅ እኮ ሶስናን ከነጠቀ ከዚህ በኋላ ህይወት አይኖርም። ሞቼ ነው ቆም። ሞትንማ እሱ ያፈጥንልሃል። እስቲ ለአንተም ለእኔም ለሶስናም ክብር እስቲ ወንድ ሆነህ አሳየን። እስቲ ጀግን። አትጠራጠር ጋሽ፣ እቀብረዋለሁ። ሰርጉን ለጊዜው ወልድ አድርጌዋለሁ። ለምን አታገባት የምትለኝ ባልሆነ ጋሽ? እንደዛ አላልኩም። ልቤን ቀጥ አድርጋት ነበር ጋሽ። እስኪ ያት አላያትም? እንዴት እንደሚያረጋት። እንዴት አረጋት ጋሽ? እኔ እኮ አንተ ፊት በሙሉ አይኔ ማየት በጣም ነው የምፈራው። በዛ ላይ ልቧ ለሁለት ተሰብሮ ኪሳራ ከሚደርስብን ቢቀር ይሻላል ብዬ እኮ። እንዲህማ በቀላሉ የምተውለት ነገር የለም። እኔም እሱ የታጠቀውን ሱሪ የታጠቅኩት። ደግሞ እኔ በአንተ እርግጠኛ ነኝ። ልጄን ድል አድርጌ ነው ለአንተ ምድርልህ። እመኔን ጋሽ፣ ጥሎሽን እዮብን ከማንኛችንም ህሊና ውስጥ ማጥፋት ነው። በጣም ጥሩ፣ ግን ሁሉ ነገር በጥንቃቄ መሆን አለበት። አሁን ጨዋታው የጠቅላይ ነው። መብላት ወይም መበላት ነው ጋሽ። ቬሪ ጉድ። አየህ፣ ልጄን ለእንዳንተ አይነት አንበሳ ለሆነ ሰው ነው መዳር የምፈልገው። አቤት። ትልቅ ሰው የለም እንደሚጣ? ማን ነው ልጄ? የዘመዴ እንግዳ ነኝ። አያቴ የዘመዴ እንግዳ ናት። ጥያቄውን እናየውና መልስ እንሰጣለን። ቤቴን የሚከፍትበትን ቁልፍ ላኩልኝ ብሏል። እንጂ ጉዳያችን አልቋል። ከዚህ በኋላ በሬን እንዳትረግጥ በዩ። አመሰግናለሁ። እሺ ደህና ዋሉ። ለምን ግን ሁሉንም ግልጽ አድርጋ አትነግረኝም? የዘመዴን ሀሳብ እየጠበቅኩ። ዘመዴ ማን ነው? ሜስ ጥቁር እንግዳ መጥቶ ሜስ ምንድን ነው? ጥቁር እንግዳ መጥቶብናል። ጥቁር እንግዳ ከጥቁርም በላይ ማቅ ነው እንጂ ትኩስ ለቅሶ። አኩርፎኛል ማለት ነው? አይ ልቤ በደስታ ተሞልቶ መነሳት ከብዶኛል። ምንጣፍ አንጥፌ እንድቀበልሽ ነበር እንዴ ጠበቅሽው? ታላግጣለች እንዴ? ሚስ ይቅርታ፣ አንተ ምንም እንዳትለኝ። አንተ መቻል ትችልበታለህ። እኔ ግን ለሽሩሩ አልተፈጠርኩም። አይደለም ከሆነም እኮ አይደለም ነው። እንደሷ ክፋ ቢሆን እኮ ይሄን አልገሌ ሰውን ሐውልቴ ላይ ነበር የምቆመው። ይኸውልህ አንተ ከበደለ ጋር መኖር ትችልበታለህ። እኔን ግን አታነካካኝ። ቤታችሁ ያምራል። ሜስ ቢኖር ኖሮ አስተያየትሽ ለስላቃ አይመችም ብልሽ ነበር። ግን ይሄን ያህል በድዬዋለሁ ማለት ነው?
የት ነበርሽ? ብቻዬን ነበር። ብቻዬን ነው የግፍ ጽዋ የጠጣሁት። ብቻውን ነው የኖረው። ፈጣሪ እኔን እስር ቤት የከተተኝ ዘመድ ሊሰጠኝ፣ አንቺን ደግሞ እንደማታስፈልጊኝ ሊያሳየኝ። ካላስፈለግኩ ታዲያ ለምንድን ነው በተደጋጋሚ እየደወልኩ ካላገኘሁሽ እያልክ መስነዘንዘኝ? ለምን ሶሲ? ለምንድን ነው አደራ ያልኩሽን ወንድሜን በዚህ ልክ እስኪጠላሽ የጠበቅሽው? አንተ እኮ ነህ ሌባ። እሱ ግን አልሰረቀም። አፈርግጦ ነው ይሄን ቤት ውብ ያደረገው። ሊስትሮ እየጠረገ ነው ራሱን ያስተማረው። ሊስትሮ እየጠረገ ነው በምግብ ራሱን የቻለው። ልጅነቱ ላይ ሳቅ እንዳይጠፋ ነበር አደራሽን ያልኩት። መሄድ ይኖርብኛል። መልስ አጣሽ አይደል? እንኳን የሚያውቁትን ተራይ መንደር የኔ ቢጤ እንኳን አይታለፍም። አንድ ነገር ልንገርህ፣ ሰውን ዝም ብላ አደብድብ እሺ? ተመልሶ መታሰርም እንዳለ ወቅ። ምን ማን ነው የወደድኩት ግን? ይቅርታ። ያኔ ስታሯሩጡ ለጤና ነበር እንዴ? ላታምነኝ ትችላለህ። እኔ ሸሻው እንጂ አላባረርኩም። አባትሽና ቦይፍሬንድሽን ግን ማስቆም ትችይ ነበር አይደል? እንዳስሞት ግን ያደረኩት እኔ ነኝ አይደል? በቃ ይኸውልሽ፣ እኔ እንደ ኢዮብ አይደለሁ። ቶሎ ቂማሊዝም ቶሎ ይቅር ማለትም አልችልበትም። አሁን ላይ በጣም ብዙ የሚቆጩኝ ቀናቶች አሉሽ። እነሱን ነው እያሰብኩ ያለው። አንቺ ልጅ ያምሻል እንዴ? አመመህ እንዴ? አክፈሽ ሳብሽ መሰለሽ? እሱን እኮ ነው የምፈልገው። ነው ልቀፍ። እዚህ ምድር ላይ ሲወድም ሲጠላ ማንጥምጥም እንደሚልብሽ ታውቂያለሽ? እኔ ነኛ። ልክ ነሽ፣ አውቀሻል። ልክ እንዳንቺ አይነት እባብ ነች። እሺ አሁን ይጅልኝ። አንቺማ የዚህ ቤት መጥፊያ ነሽ። ምንድነው? አትገባም እንዴ? እባክህ ወደዛ። የማንንም ግልፍተኛ እዚህ እያመጣ ባሳሽ ደበደበን ጥሩ ነው። እሺ ምንድነው? አጅሪት መታችህ እንዴ? ጣቷ ፊቴ ላይ ያለ መቅረቱ እኔ በመሆኔ ነው። በልናተኛ በእንቅልፍ ይውጣላል። እንኳን በእንቅልፍ እጇ ተቆርጦ ቢጣራሱ ያወጣልኝ። እና እሺ በቃ ይቅርታ። እና አንተ ሳትመጣ ማንም ጫፌ ሳይነካኝ ከመጣ በኋላ ልቀጥቀጥ እንዴ? እባክህ ወደዛ። አንተማ ሳቅ ሳቅ። ባዶ እኮ ነው። አውቃለሁ። እያወክ ነበር እንዴ ላከኝ? ማንም ሰው አልተከተለሽም አይደል? ምን? አሁን ስራዬን መስራት እችላለሁ ማለት ነው። ከኔ ርቀዋል። ቆይ ምን እያልከኝ ነው? ቃል የገባሁትን አድርግልሻለሁ። ከዚህ በላይ ታጋሽ ልሆናል። ወንድሜን ደግሜ ልጎዳው አልፈልግም። ይኸው መስዋዕት ልታረጋት የምትችላት ሴት ፊት ቆማለች።
አንቺ እንኳን ምን እንደምታወሪ ጠፍቶብሻል። ግን እውነቱን የሚነግርሽ ማስረጃ አመጣልሻለሁ። ተው ኢዮብ፣ እኔ ካንተ አፉን ሰምቼ አላውቅም። እሸቱ ከልሎኝ ነው። እንዴት ነው አፍ ላይ ቀለለ? አሁንም እሱ ላይ ነው? አባቴን ለኔ ታውልኝሽ። ተውኳችሁ እኮ እንድትተው። ከነካችሁኝ ግን ምን የነካችሁኝ ልታዩዋለሽ። ጊዜው አልደረሰም? ደርሷል። የፖስታ ቤቱ ቁልፍ የት ነው ያለው? ሁሉንም ነገር በጥንቃቄ አድርግ። እሺ፣ እንዳታስብ። በእርግጥ የሚከታተሉ ሰዎች እንደሌሉ አረጋግጫለሁ። ማለት እነሱ ሁሉም ነገር ተዳፍኖ የሚቀር ነው የመሰላቸው። ስለዚህ የተዳፈነውን እሳት ቆስቆሰ እንዲፈነዳ ታደርገዋለህ። መቼ? አሁን። አካባቢው ጭር ስለሚል ትንሽ ሊጨንቅህ ይችላል። ነገር ግን ምንም የሚያስፈራ ነገር ስለሌለው ዝም ብለህ መግባት። ተጠንቀቅ። እሸቱ ቦታውን ስለሚያውቀው ተከትሎ ሊመጣ ስለሚችል ከፍተኛ ጥንቃቄ አድርግ። ወደ ቤቱ ስትገባ ቤት ውስጥ ካሉት እቃዎች በሙሉ ምርጡ ግድግዳው ላይ ያለው ፎቶግራፍ ነው። እዛ ላይ ቁልፉን ታገኘዋለህ። የምን ቁልፍ ነው? የዘመድ ያጥንት ነው የስጋ? የነፍስ። ትበላለህ? አትበላም? ለካ አትበላም። እንካ አትበላም። እንካ ትመጣለች ብለኛል ነበር እንዴ? ቆየች አይደል ጋሽ? እሺ ደውልላት። እሺ ጋሽ። አይ ያው እንዲያውም መጣች። እውነትም መጣች ጋሽ። እንዴት ነሽ? ይቅርታ አረፈድኩ አይደል? ወደ ጉዳይሽ ግቢልኝ። አንድ የሚሄድበት ቦታ አለ። ከኢዮብ ጋር ያላችሁ ስምምነት ምን ነበር? እኔ ደግሞ ስለ ሰርጋችሁ ሁኔታ ታወርኛለሽ ብዬ በጣም ጓግቼ ነበር። ያልጠራ መስመር ለህይወት ያልመኝ። ምን ማለት ነው ይሄ ደግሞ? ከኢዮብ ጋር ያላችሁ ስምምነት ምን ነበር? አሁን መጠየቅ ምን አስፈለገ? መልስ ነው የምፈልገው። እሱ ምን አለሽ? እሱ ያለኝም ብሎኛል። ኢዮብ የማይረባ ሰው የሚልሽን በፍጹም እንዳታምኝ። እሺ እሱ የሚለኝ ውሸት ከሆነ እውነቱን እናንተ ንገሩኛ። ይኸውልሽ ከምታውቂው ውጪ ምንም አይነት ውሸት የለም። እናንተ እንሂድ። እንዴ ጋሽ ትተናት? እኛም ብላ ክብራ እኮ ነው የመጣችው ጋሽ። እናናግራት እንጂ።
ትታችሁኝ የምትሄዱ ከሆነ ኢዮብ የሚለው እውነቱን ነው ማለት ነው። ይኸውልሽ ኢዮብ በጣም አጭበርባሪ የሆነ ሰው ባለፈው ወንድሜ ላግዝ ብሎኝ ነው እዛ አይነት አዘቅት ውስጥ ከቶኝ ነበር። ሌላስ? ሌላው አንቺን ማጣቱ በጣም ቆጭቶታል፣ አንገብግቦታል። ሁላችሁም ውሸታሞች ናችሁ። አንተ ከዚህ በኋላ ጠገቤ እንዳትደርስ። ከእንዳንተ አይነቱ ቀጣፊ ጋር ትዳር መመስረት አልፈልግም። ሶሲ ጋሽ እሺ የምተማመንበት አባቴ ነበርክ። ለእንደዚህ አይነቱ ቀጣፊ ነበር ድረኝ ወሰንክ። አንቺ ማደግሽና እኔ ከምልሽ ውጪ ማሰብ ጀመርሽ? ከኔ ትእዛዝ መውጣት ጀመርሽ? እኔን ጥፋተኛ ከማድረግ ለምን እውነቱን አስነግሩኝም? እሺ ይኸውልሽ ምን መሰለሽ እኔ ልጅ በአንድ ወቅት ሶስታችንም አንድ ትልቅ ቢዝነስ ለመስራት ተዋውለን ነበር። ከዛ ቢዝነሱ ላይ ጥናት አስጠናንና ቢዝነሱ ላይ ቀጠልንበት። ቢዝነሱም ተለቅ ያለ ገንዘብ አስገኘ። የዛን ሰዓት እኔ የተለየ ድርሻ ይገባኛል አለ። አይገባህም አል ነው፣ ይገባኛል አለ። ተዋል ነው እምቢ አለ። መጨረሻ ላይ ጠቁመን አስያዝ ነው። ስራው ምን ነበር? ገንዘብ ማዘዋወር ሶሲ። ከየት ወዴት? ከዋናው ባንክ ወደ ቅርንጫፍ ባንክ ሶሲ። ይሄ እኮ ነው በቃ። ታዲያ ሌቦቹ እናንተም ነበራችሁ ማለት ነው? አይ እሱም ነበረበት። እሱን ያበላሸብን እንዲያው ሜስ የለም እንዴ ዛሬ? አልመጣም። ከልቤ ይቅርታ ልጠይቀው ፈልጌ ነው። ለዚህ ነው የመጣሽ? ቆይ ለምንድን ነው የእነሱንም ቅሌት ተሸክመ እስር ቤት የገባህ? አባትሽ ሌባ ተብሎ ቢታሰር የሚሰማሽን ስብራት ሳስበው ከበደኝ። አይከብድም ነበር? ታዲያ እኔን አባት ጨዋስ ብለህ ለራስህ ሌብነትን መረጥክ? ሌባማ ሌባ ነው። ምን ያህል እንደምወድሽ እንደነበር መቼም ታውቂያለሽ። አባትሽ ግን የሚከለክለኝ ነገር በዛ። የገንዘቡ አስከለከለኝ። ወንድሜን ሊያጠፋው ሞከረ። ድርሻዬን አልሰጥም አለኝ። ከምንም በላይ አንቺን አሰጠ። መክፈል እንደማልችል አውቆ እዛው እንድበሰብስ ነበር የፈለገው። ታዲያ እንዴት ወጣ? አባትሽ ከፍሎልኝ። ምን? አሁን ወንድነትህን የምታሳይበት ሰዓት ላይ ነው ያለው። ጋሽ የህልውናችን ጉዳይ እስከሆነ ድረስ ማድረግ የሚጠበቅብኝን በሙሉ ለማድረግ ዝግጁ ነኝ። ስለዚህ የህይወት መስዋዕትነት መክፈል ይጠበቅብናል ማለት ነው። ብራቮ። እኔ ሱሲን አጥቼ በፍጹም መኖር አልችልም። ቶሎ መፍጠን ያለብህ። ይህን ልጅ ከምድረ ገጽ አጥፋል። ከዛሬ አላሳልፈውም ጋሽ። እንደዛ ከሆነ ሽልማት በእጅ ትገባለች ማለት ነው። ጎበዝ ነሽ፣ ስራሽ ደስ ይላል። ምን ይደረግ ብለህ ነው? እንጀራ አይደል? ያዡ፣ ችግር የለውም። እሺ፣ አመሰግናለሁ። ካላስቸገርኩሽ ሌሎች ጫሞች አሉኝ፣ ብትጠርጊልኝ ደስ ይለኛል። አረ ችግር የለውም፣ በተመቸ ጊዜ ነው። አይ አሉ፣ መኪና ውስጥ ናቸው። ናና ላቀብላ። አረ ጣጣ የለውም።
ምን አይነት ስርዓት ማጣት ነው አንተ? በማልደራደርበት ጉዳይ መተህብኝ ምን አይነት ባህሪ እንዲኖረኝ ነው የፈለግከው? ሻውን ውጣ። ወንድሜ የት ነው ያለው? ሄሎ፣ አንዴ ደውልልሃለሁ። አንድ ትርኪ ሚርኪ ሰው መጥቶብኝ። እሺ እኔ ያንተ ወንድም እረኛ ነኝ እንዴ? የዘመዴን ግን ታሳድጋለህ አይደል? ምን? አሁን ይሄን የምናወራበት ሰዓት አይደለም። ውጣ። በትክክለኛ ቦታና ሰዓት ትክክለኛ ርዕስ ነው ያነሳው። አንተ ልጅ ግን አርፈህ ብትቀመጥ አይሻልም? ምናልባት እንዳንተ የሰው ሀቅ ስበላ ያኔ አርፌ እቀመጣለሁ። ቆይ ከኔ ምንድን ነው የምትፈልገው? ወንድሜን ከሰጠኝ ሌላ ካንተ ምንም የምፈልገው ነገር የለም። ማምን ይመስልሃል? ወንድሜን ከሰጠኝ አመንከኝ አላመንከኝ ምን አገባው? አላውቅም። ተው እሸቱ፣ አላውቅም አልኩ። ስታስበው አንድ ጊዜ ያሸነፍኩትን ጨዋታ መልሼ የሚሸነፍ ይመስልሃል? ቀሽ ውጣ፣ ሬሳ ሳይወጣ ድሃ ሄሎ፣ ሁሉ ነገር በጥንቃቄ ነው። በጣም ጥሩ። እንግዲህ ያው ስጦታህን ይዤ ልመጣለሁ። ሄሎ ጆባ፣ ሂሩት ነኝ። ሂሩት፣ የት እንዳላችሁ ብቻ ንገሪኝ። ለእኔ አታስብ፣ ለወንድም ብቻ አድረስለት። ሰው ሁላችንም መዳን አለብን። እየወስቲ ዛሬ እንኳን ለአንተ ውለታ እንዲልል አትጋፋኝ። አይሆንም አልኩ እኮ። በቃ ለወንድም ብቻ አድረስለት። ቁልፉስ? የምን ቁልፍ? ከዘመዴ የተቀበልከው? እሱማ ባለቤቱ እጅ ገባኩ። የእሱ ቁልፍ ባለቤት እኔ ብቻ ነኝ። በእሱ እርግጠኛ አይደለሁ።
ወይኔ ወይኔ ዮብ show. Ishi show. Show. Okay, show. ታውቀኛለህ። አልጋው በጣም ሰፊ ነው። ብቻዬን ደግሞ ወድቄ አላውቅም። ድሮስ ሸርሙጣ መች ብቻዋን ሆና ታውቃለች? ከማንም ጋር እየተጋደመች አይደል እንዴ ገንዘብ የምታገኘው? ዋና የገቢ ምንጫችን ማን ሆነና አንተ አይደለ? ሚዳቆ የፈለገውን ብትሮጥ አቦ ሸማኔን አስቀድመው። ኢዮብ ከእስር ቤት ሲወጣ የተቀበልሽውን ቁልፍ የት ነው ያደረግሽው? ሞኝ ይመስላለሁ? ሞኝ ብቻ ሳትሆኝ የሞኞች አለቃ ነሽ። ላይ ምራቅ ደስ ለሚል ሰማዕትነት ተዘጋጅተሻል ማለት ነው። ሩት ታፊም ለንዲ ግደለኝ በደንብ አጸዳ። እሺ ጋሽ የለመድከው እንዳትስረከና አንድ በፈጸመው ጉዳይ አለ። ከዚህ እንዳትንቀሳቀስ እዚሁ ጠብቀ። ማየውን ነገር ካየ ደውልኝ። ከዛ ልጅ ጋር ያለሽን ግንኙነት አላቋርጥም አልሽ። ምንድነው የምታወራው? ወይኔ ደስ ያለ ትሰሚያለሽ አይደል? ይኸውልሽ አንቺን ቢሰማሽ እኔ ራሴ ያቋርጠዋል። አፈርድሜ ነው ማበል።
እባክህ ሚስቴን ተዋት፣ ለልጄ ትኑርላችሁ። ስማ አንተ ውሻ፣ ሚስትህን እደፋልሃለሁ። ተው፣ የልጄን ጉዳይ በሂደት እናየዋለን። ዋናው የምትወዳት ሚስትህ ትሙት ብቻ። እሸቱ ሁሌ ወንጀል የሚሰራው እኔ ቤት ነው። ሂድና አረፍ። በቃ እኔ መጥቻለሁ። ሂድ፣ ንፋስ ተቀበል። ተነስ፣ በዚህ ያዙ ልጠቁኝ ስትለኝ ነበር። ቆይ እሱን ያሰናብተዋለሁ። አሁን አንተ ሽልማትን የምትወስድበት ሰዓት ላይ ነው። የታለ ሽልማቴ ጋሽ? ሽልማቴ? አንተ ሞኝ ነህ እንዴ? ለእንዳንተ አይነት እርምጥምጥ ልጄን ምድር ይመስልሃል? ልምጥምጥ? ታዲያ ሁሉ ልፋቴ ለምንድን ነው? ይገርምሃል፣ ዘመዴን ወደ እስር ቤት ሸኝቼ ሚስቱን የገደልኳት እኔ ነኝ። የዛን ሰዓት ሚስቱን ስገላት አብሮኝ የሚሰራ የነበረ ጓደኛዬ ቀርጾ ለዘመዴ ሰጠ። ዘመዴ ደግሞ ፋይል ውስጥ አስቀመጠው። እኔም ተናድጄ ጓደኛዬን ገደልኩት። ግን የተሳሳትኩት ዘመዴን ነበር ማሰናበት የነበረብኝ። ታዲያ ለምን ልጁን አሳደግክለት? አንተ ሞኝ ነህ እንዴ? ልጁን አርቄ ጠላት ላፍራ? ስለዚህማ የዛ ቁልፍ ባለቤት ከኔ ውጪ ማንም የለም። እኔ ያለሁ እንኳን በገዛ እንደበት ስራን አመንክ እንጂ የቁልፉ ባለቤት አያሳስብ። ልጄ ባንተ እጅ በማደግ ይጸጽተኛል። አንተ ሸለፈታም
ሁሉ ስራ ያንተ ነው አይደል? ልጆቹን ልቀቃቸው። ዝም በል ዝም በል ዝም በል። ዛሬ ለመጨረሻ ጊዜ አሰናብታለሁ። እጅ ወደ ላይ እንዳትንቀሳቀስ። እንቀሳቀሳለሁ ብትል እርምጃ ወስድባል። ሚስ አይዞሽ። ይሩትስ አይዞሽ። ታናሽ ወንድሜን ትመስለኛል። ትጠጣለህ? እበላለሁ። ተመቸኸኝ ሜስ። ምን አለ ግን ቀድሜ ባወቅኩ ኖሮ። ዛሬ እንኳን ለአንተ ውለታ እንደሌለ አትጋፋኝ። ለወንድምህ ብቻ ድረስለት። በህይወቴ አንድ ቁም ነገር መስራት እፈልጋለሁ።
አንድ ላይ ዘመድም ልጅም ማግኘት መታደል አይደል? ይሄ ቀን ይመጣል ብዬ እንዴት አላሰብኩትም? ይልቅ ጊዜ ሳታጠፋን አናቀፈኝ አባዬ። አንድ ሰው ጎደለ ልበል? አያችሁ ልጆች፣ ሰው ሁሉ ዘላለም አይኖርም። አብሮን የሚቀረው ትዝታው ብቻ ነው። የት ሄደሻል?